በዚህ ሰዓት የተሰሙ ሰበርና አሳዛኝ መረጃዎችን ይዤላችሁ ቀርብ ያለው ከአሶሳ ወደ ግልገል ግቤ ሲጓዙ የነበሩ ንጹሃን ዜጎች ላይ የተፈጸመው አረመኔያዊ ጥቃትና በመቀሌ ከተማ የተከናወነው ያልተጠበቀ እገታ ዝርዝር መረጃ እናቀርባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዛሬ ማለትም ግንቦት 4 2018 ዓ.ም መነሻቸውን ካሶሳ አድርገው በማንኩሻ በኩል ወደ ግልገል ግቤ ሲጓዙ የነበሩ 5 የህዝብ ማመላለሻ አውቶቡሶች መቃጠላቸው ተገልጿል። ከ30 በላይ ሰዎችም ሹፌሮችን ጨምሮ ህይወታቸው ማለፉና እንዲሁም ከ50 በላይ መቁሰላቸው ተገልጿል። ሌላው ሰበር ዜና በትግራይ ጊዜያዊ አስተዳደር የፕሬስ ሴክሬታሪ ኃላፊ የሆኑት ዶክተር ገብሩ ካህሳይ ግንቦት 3 ቀን ምሽት 3 ሰዓት አካባቢ በመቀሌ ዲያስፖራ ተብሎ በሚጠራው አካባቢ መታፈናቸው ተነግሯል። ይህ ድርጊት በህወሓት ውስጥ ካለው የውስጥ ክፍፍል በዶክተር ደብረጽዮንና በጀነራል ታደሰ ወረደ ደጋፊዎች መካከል ላይ የተደረገ ተያይዞ የወጣ መረጃ መሆኑ እየተገለጸ ይገኛል። እነኚህም በዝርዝር እንመለከታለን እስከ ፕሮግራሙ ፍጻሜ ድረስ። ዛሬ ግንቦት 4 2018 ዓ.ም በመተከል ዞን እጅግ ዘግናኝና ኢሰብአዊ ድርጊት መፈጸሙ ተሰምቷል። መነሻቸውን ከአሶሳ አድርገው በማንኩሻ ከተማ አድርገው ወደ ግልገል በለስ በመጓዝ ላይ የነበሩ የህዝብ ማመላለሻ አውቶቡሶች ላይ የታጣቂ ኃይሎች ጥቃት አድርሰዋል። በጥቃቱ ወቅት 5 የህዝብ ማመላለሻ መኪኖች ሙሉ በሙሉ በእሳት ሲቃጠሉ እስካሁን ባለው መረጃ መሰረት የአውቶቡስ ሹፌሮችን ጨምሮ ከ30 በላይ ንጹሃን ተሳፋሪዎች በአሰቃቂ ሁኔታ ተገድለዋል። እንዲሁም ከ50 በላይ የሚሆኑ ተሳፋሪዎች ደግሞ ከፍተኛ ቀላልና ከባድ የሆነ የአካል ጉዳት ደርሶባቸዋል። ይህ ድርጊት እጅግ አረመኔያዊና በማንኛውም መመዘኛ ሰብአዊነት የጎደለው ተግባር ሲሆን ንጹሃን ዜጎች ከቦታ ወደ ቦታ የመንቀሳቀስ መብታቸውን ተጠቅመው ጉዞ ላይ እያሉ እንዲህ ያለ ጥቃት ሰለባ መሆናቸው በአካባቢው ያለውን የጸጥታ ስጋት አሳሳቢነት ብቻ ሳይሆን አስቸጋሪና አደገኛ አድርጎታል። በዚህ አሳዛኝ ክስተት ህይወታቸውን ላጡ ንጹሃን ዜጎች የነፍስ እረፍት እየተመኘን ለቤተሰቦቻቸውም ለወዳጅ ዘመዶቻቸው እንዲሁም ለመላው የሀገራችን ህዝብ ፈጣሪ መጽናናትን እንዲሰጥልን እንመኛለን። በአካል የቆሰሉትን ፈጣሪ ማገገምን እንዲያገኝ በአካል የቆሰሉትን ፈጣን ማገገም እንዲያገኙ ጸሎታችን ነው። ወደ ቀጣዩ ሰበር ዜና ስንሄድ የዶክተር ገብሩ ካህሳይ እገታ ወደ ሌላኛው ሰበር መረጃችን ስናልፍ በትግራይ ክልል ከፍተኛ የመንግስት ስራ ኃላፊ ላይ የተፈጸመው እገታ መነጋገሪያ ሆኗል። በትግራይ ጊዜያዊ አስተዳደር የፕሬስ ሴክሬታሪያት ኃላፊ የሆኑት ዶክተር ገብሩ ካህሳይ በታጣቂዎች ተወስደዋል። እገታው የተፈጸመው ግንቦት 3 ቀን 2018 ዓ.ም ከምሽቱ 3 ሰዓት ገደማ እንደሆነ ሲገለጽ ድርጊቱም የተፈጸመው በመቀሌ ከተማ ዲያስፖራ ተብሎ በሚጠራው አካባቢ መሆኑ ተገልጿል። ዶክተር ገብሩ ካህሳይ በቡድኑ ታጣቂ አባላት ታፍነው ወደ አልታወቀ ቦታ መወሰዳቸውን ሲገልጹ ሲታወቅ ይህ ድርጊት በክልሉ ካለው ወቅታዊ የፖለቲካ ትኩሳት ጋር በቀጥታ የተያዘ መሆኑ እየተነገረ ይገኛል። ከሰሞኑ ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ የሾመው የህወሓት ቡድን በክልሉ ውስጥ ያለውን የፖለቲካ የበላይነት ለመያዝ የሚያደርገውን ጥረት አካል ተደርጎም ተወስዷል። እገታው በህወሓት ውስጥ ባለው ጥልቅ ክፍፍል ማለትም በዶክተር ደብረጽዮን የሚመራው የፓርቲው ክንፍና በጀነራል ታደሰ ወረደ የሚመራው የጊዜያዊ አስተዳደሩ ደጋፊዎች መካከል ያለውን ውጥረት ያሳያል ተብሏል። ዶክተር ገብሩ ካህሳይ የታፈኑት ጀነራል ታደሰ ወረደ ደጋፊ ናቸው ተብሎ ከተጠረጠሩ ግለሰቦች መካከል አንዱ በመሆናቸው እንደሆነ መረጃዎች እየጠቆሙ ይገኛሉ። እንዲህ ያሉ ድርጊቶች በክልሉ አንጻራዊ ሰላም ላይ ስጋት ከመፍጠራቸውም ባለፈ በፖለቲካ ልዩነት ምክንያት የሚፈጸሙ እስሮችና እገታዎች ሁኔታውን ይበልጥ እያባባሰው ይገኛል። እስካሁን ባለው መረጃ ዶክተር ገብሩ ያሉበት ሁኔታ በግልጽ የታወቀ ነገር ባይኖርም ጉዳዩ በቅርብ እየተከታተልን ለእናንተ የምናደርስ ይሆናል። እናንተም ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። አዳዲስ መረጃ ሲኖር በቶሎ እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ። ሰላም ለሀገራችን፣ ሰላም ለዓለማችን። ደህና ቆዩልኝ።